በዩቱብ ገንዘብ በደንብ ይሰራበታል እና ዩቱብ መክፈል የሚጀምረው ተመልሰናል። ዩቱብ እንዴት ናችሁ አላችሁ? ጆን ነኝ በድጋሚ እንግዲህ ተመልሰናል ማለት ነው። እንግዲህ ዛሬ ማውራችሁ ዩቱብ ለምንድን ነው የጀመርኩት በሚል ሀሳብ አውራችኋለሁ። ዩቱብ ለምንድን ነው የጀመርኩት? ዩቱብ የጀመርኩት የተለያዩ ምክንያቶች አሉ። ከነዛ ምክንያቶች መሀል አንዱ እንግዲህ ዩቱብ መስራት አስደሳች ሆኖ ስላገኘው ነው። እንግዲህ በጣም ዩቱብ መስራት ደስ ይለኛል። ዩቱብ ቪዲዮ ስሰራ ምናምን ደስ ስለሚለኝ ነው። እንግዲህ ደስታ ይቀድማል። በመጀመሪያ እንግዲህ ደስ ስለሚለኝ ነው ማለት ነው። የዩቱብ ቪዲዮ ለመስራት እንግዲህ ያሰብኩት አሁን አይደለም፣ ትንሽ ከ2 ዓመት በፊት ይሆናል የዩቱብ ቪዲዮ ለመስራት ያሰብኩት። ከዛ አንስቶ እንግዲህ ዩቱብ ሰራ ምናምን እያልኩኝ የተለያዩ ሰዎችን የደረደርኩ ግን ሳልሰራ ቆይቻለሁ ማለት ነው። እንግዲህ ይህን አካውንት ስከፍት ያን ነገር ሰብሬው ነው ማለት ነው ይህን አካውንት የከፈትኩት። ምንም ቢሆን ባለኝ ነገር ጀምራለሁ በሚለው ማለት ነው። እንግዲህ ዩቱብ እንዲጀምር ኢንስፓየር ያደረጉኝ ሰዎች አሉ። በጣም ዩቱብ ላይ ስኬታማ የሆኑ ሰዎች አሉ። እነሱን በማየት ዩቱብ እንዴት ነው የሚሰራው የሚለውን መንገድ በመለየት ከምሰራው ስራ በተጨማሪ ዩቱብ መስራት እንደሚችልም እንግዲህ ስላየው ነው እና ስለተመቸኝ ነው ዩቱብ መስራት የጀመርኩት። ሌላኛው ምክንያት እንግዲህ ጊዜ አለኝ። ደስ የሚለው ነገር ሰፊ ጊዜ አለኝ። ያን ጊዜ በከንቱ ላለማባከን የዩቱብ ቪዲዮ ብሰራስ ምን ችግር አለው በሚለው ነው ተነሳስቼ የዩቱብ አካውንት የከፈትኩት። ያው አንዳንድ ስራዎች ሲኖሩ እንትን እያደረኩኝ ግን ስራ በሌለኝ ሰዓት ቁጭ ብዬ ቪዲዮ ኤዲት አድርጌ ያው ጊዜ አለኝ ብያቸዋለሁ። ኤዲት አድርጌ ፖስት የማደርግበት ጊዜ አለኝ ማለት ነው። እንግዲህ ሌላኛው ምክንያቴ ዩቱብ እንዲጀምር ካደረጉኝ ምክንያቶች አንዱ የተለያዩ ሀሳቦችን እዚሁ እንድናወራ እንድንማማር የተለያዩ ሀሳቦችን እንድናነሳ ስለፈለኩኝ ነው። በተለይ ኳስ ለምትወዱ እንደኔ ወጣቶች ሆናችሁ ኳስ ለምትወዱ የተለያዩ ሀሳቦችን እንደፈለግን የምናወራበት የዩቱብ አካውንት እንዲሆን አድርጌ ነው የከፈትኩት። ከጀመርኩኝ 3-2 ሳምንት ይሆናል። ያለውን ደረጃ እያያችሁ ነው። እንግዲህ ብዙም ጥሩ ነው ባይባልም እንግዲህ አይከፋም። እንግዲህ እየሰራን እየበረታን ነው ማለት ነው። በዚህ ሳምንት 3ኛ ቪዲዮ ይሆናል የምለቀው። በጣም እየበረታን እየጎበዝን ነው ማለት ነው። ኮሜንቶችን የተለያዩ ሀሳቦችን በመጻፍ እንደምታበረታቱኝ ተስፋ አድርጋለሁ። በዚህ የዩቱብ አካውንት ተሳካም አልተሳካም እኔ ጉዳይ አይደለም። ምክንያቱም በዚህ ነው የሚያልፍልኝ ብዬ የጀመርኩት ነገር አይደለም። ግን ቢሳካም ባይሳካም ነገሮችን መስራት እቀጥላለሁ። ብዙ ሀሳቦች አሉኝ። የተለያዩ ነገሮችን የምንማማር ይሆናል። ይህ ነገር እንዴት ነው የሚሰራው፣ ይህ ነገር እንዴት ነው የሚሆነው ብትሉኝ አንብቤ ተዘጋጅቼ በዚህ አካውንት ልገልጽላችሁ እችላለሁ ማለት ነው። እንግዲህ ይሄ አካውንት የዩቱብ አካውንት ገንዘብ ይሰራል ብዬ አላስብም። እንግዲህ እኛ አካባቢ ያለው የዩቱብ አረዳድ እይታ እንግዲህ ገና መስተካከል ይቀረዋል። በዩቱብ ገንዘብ በደንብ ይሰራበታል እና በእኛ አካባቢ ወጣቶች የሚሞክሩ አሉ፣ ግን ብዙም አላየሁም። ዩቱብ ላይ በደንብ በርትቶ የሚሰራ ሰው እስካሁን አላየሁም። ዩቱብ በስፋት በጣም ገንዘብ የሚሰራበት በሌሎች ሀገሮች አብዛኛው ወጣት ማለት ይቻላል አብዛኛው ትልልቅ ሰዎችም ጭምር ድርጅቶች፣ ማንኛውም ሰዎች በዩቱብ በጣም ተጠቃሚ እየሆኑ ነው። በጣም ቪዲዮ እየሰሩ የራሳቸውን ኑሮ ፋይናንሳቸውን ያሻሽላሉ ማለት ነው። ለጥቼ የሆነ ነገር ይገኛል ብዬ ባላስብም ነገሮችን እንግዲህ መስራት አላቆምም። ያው ከሰለቸኝ ምናልባት እንግዲህ ካበረታችሁኝ የማቆምበት ምክንያት አይኖርም። በተለይ ወጣቶች ዩቱብ እንዴት ነው የሚሰራው የሚለውን በማወቅና በመከታተል ዩቱብ መስራት ትችላላችሁ። ወጣቶች ያለኝ ምክር በእኔ እድሜ ላሉት ከፍም ላሉት የተለያየ አክሰስ ኖሯችሁ የዩቱብ መስራት እየቻላችሁ አክሰሱ ኖሯችሁ ግን ማሰሩ ሰዎች ወደ ዩቱብ ብትገቡ አሪፍ ይመስለኛል። ምክንያቱም በዚህ ጊዜ በአንድ ስራ ብቻ መኖር አይቻልም። ዩቱባችሁንም ከፍታችሁ እየሰራችሁ የተለያዩ ነገሮችን የለቀቃችሁ እንግዲህ ዩቱብ መክፈል የሚጀምረው ታውቃላችሁ 1000 ሰብስክራይበር እና 4000 ዎች አወር 4000 የእይታ ሰዓቶችን ስትሞሉ ነው። እንግዲህ ያን ማሳካት የሚችሉ አክሰሱ ያላችሁ ወጣቶች መፍዘዝ የለባችሁም። ዩቱብ አካውንት ክፈቱ። ገንዘብ የሚሰራ አካውንት ነው መክፈት ያለባችሁ። ማንኛውም ዝም ብሎ ተራ አካውንት ሳይሆን ገንዘብ የሚሰራ አካውንት፣ የዩቱብ አካውንት። እዛው ዩቱብ ላይ ያለ ገንዘብ የሚሰራ አካውንት እንዴት ነው መክፈት የሚችለው ካላችሁ እዛው የሚያሳዩአችሁ ብዙ ሰዎች አሉ። ያን ስቴፕ በመከተል የዩቱብ አካውንት በመክፈት እናንተም መስራት ትችላላችሁ። እንግዲህ ዩቱብ የጀመርኩበት ምክንያት ይህ ነው ማለት ነው። በዚህ ጉዳይ ላይ ሲሪየስ አድርጋችሁ ከሰማችሁኝ አሪፍ ነው። በሌላ ቪዲዮ እንመለሳለን። ብዙ በዚህ አካውንት እናወራለን። ይህን ያህል ካልኳችሁ ይበቃል። እንግዲህ ሰብስክራይብ ማድረጋችሁንም አሁን አትርሱ። እየጨቀጨኳችሁን ይገባኛል። ሰብስክራይብ ማድረጋችሁን አትርሱ። አንድ ልነግራችሁ የምፈልገው ነገር 100 ሰብስክራይበር ከገባን ብሎጎችን የምጀምር ይሆናል። እንደዚህ የዞርኩኝ
ከተማ ውስጥም ከከተማ ውጭም ያለውን ነገር ማሳያችሁ ይሆናል። 100 እንግባና አሪፍ ቪዲዮዎችን መስራታችን እንቀጥላለን። ይመቻችሁ። ወዳችኋለሁ። ፒስ አውት